ሰላም ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ወደ እንጦጦ ፕሮጀክት ለማየት ወደዛ ጎራ ብለናል። እንግዲህ እንጦጦ ከዚህ በፊት አይተነው ነበር፣ በእርግጥ ቆይተናል ወደዚህ አካባቢ ከመጣን። ትላንትና እንግዲህ ከዚህ በስተጀርባ የሚገኘው የጫካውን ፕሮጀክት ነበር፣ እዛ ስራ ያለውን ነበር ያየነው። እንግዲህ የጉለሌው ጫካ ማለት ነው። ጫካ የመገናኛው የካው ሳይሆን ያኛውን ፕሮጀክት ነበር ያየነው። እንግዲህ እዛኛው ፕሮጀክት እንዳያችሁት በጣም የሚገርም ፕሮጀክት ነው። እንግዲህ በዛ በምትመለከቱት ጫካ ስር ነው ያለው ስቴዲየም፣ የእርሻ ስፍራ፣ እንደዚሁም ደግሞ መዝናኛ ቦታዎች የመሳሰሉ ፕሮጀክቶችን ነበር ያየነው ከወንዝ ዳር ልማት ጋር። ዛሬ ደግሞ እንግዲህ ወደዚህ መጥተናል። እንግዲህ የኛው ፕሮጀክት እየተጠናቀቀ ነው የሚገኘው። ይህ ዙሪያው በጥቁር ብረት የታጠረው ከዚህ በፊት ገብተን ነበር ሲሰሩ። አሁን ኦልሬዲ ጨርሰውት መግባት አይቻልም፣ ኦልሬዲ ተዘጋግቷል ማለት ነው። እንግዲህ ያለን አማራጭ ከዚህ ጀምረን ወደ ታች ያለውን ይሄ በተለምዶ ወደ መቀጠያ ወንዝ ወደሚባለው ወደ ታች ቁልቁለቱ ስፍራ አድርገን እናመራለን። ዙሪያው ላይ የተሰሩ እጅግ የሚገራርሙ ፕሮጀክቶች አሉ። ልክ እንደምትመለከቷቸው ዳገት ላይ ሆናችሁ ደግሞ ወደ ታች ስትመለከቱት እጅግ በጣም የሚገርም አይነት ሰፈር ነው። ሌላ ቦታ ላይ ልናየው የማንችለው ያው በብዛት ወደ ቁልቁለቱ ወይም ደግሞ አዲስ አበባ ዙሪያዋ እንግዲህ ወደ በተራራ አይነት የተሸፈነች ከተማ እንደመሆኗ መጠን እኛ መሀል ላይ ነው የነበርነው። ዛሬ ደግሞ እንግዲህ ወደ ከትላንት ጀምሮ ወደ ከፍ ብለናል። ሰሞኑ የኮሪደር ልማት፣ የወንዝ ዳር ልማቶች እንዲሁም ደግሞ የቤቶች ግንባታ በቃሊቲ ያለውን የዚህ 100,000 ቤቶች ግንባታ ሳሳያችሁ ነበረ። ዛሬ ደግሞ እንግዲህ ወደ ከትላንት ጀምሮ ወደዚህ ጎራ ብለናል ማለት ነው። እነዚህም ፕሮጀክቶች እየጎበኘን በቀጥታ እስከ ታችኛው የወንዙ ዳር ልማት ድረስ አስጎበኛችኋለሁ። እንግዲህ የምትመለከቷቸው እነዚህ ባጃጆች ከሽሮ ሜዳ ተነስተው ጉጃ ነው የሚሉት። ለምን እንደሆነ ሰፈሩ ጉጃ በእርግጥ የሚነግረኝ ሰው አላገኘሁም። ግን በቀጥታ ወደ እንጦጦ ፕሮጀክቱ ለመሄድ ካላችኋቸው ሁለት አይነት ነው ያለው። አንደኛው ወደ ቀጨኔ፣ ከዚህ ሽሮ ሜዳ መጥታችሁ ከገበያ ማዕከሉ ጀርባ ላይ ማለት ነው። ያው ሽሮ ሜዳ ብዙዎቻችሁ ታውቁታላችሁ። የዚህ የሀገር ባህል አልባሳት ነው በብዛት የሚታወቀው በጥበብ ስራ። ከዛ ውጭ ደግሞ እዛም አካባቢ አሪፍ ኮሪደር ልማት እንደተሰራ ይታወቃል። የስፖርት ስፍራ፣ የእግር ኳስ መጫወቻ ጨምሮ የተለያዩ ላንድ ማርኮች አሉ እዛ። እንግዲህ ከገበያ አዳራሹ በስተጀርባ ላይ የባጃጅ ተራዎች አሉ። ሁለት ነው ያሉት። አንደኛው ወደ ቀጨኔ ይላል፣ ሁለተኛው ደግሞ ወደ ጉጃ። ምናልባት እዚህ ያላችሁ መጎብኘት ከፈለጋችሁ ማለት ነው። እንግዲህ ጉጃ በሚለው ገብታችሁ ጫፍ እዚህ ጋር መጨረሻው ትወርዳላችሁ። እንግዲህ ከዛ ይሄንን ስፍራ እየጎበኛችሁ በቀጥታ ወደ የመቀጠያ ወንዝን ተከተላችሁ ወደ ቀጨኔ እንደዚሁም ደግሞ ወደ እስከ አፍንጮ በር ድረስ ወንዙ የተያያዘና በእርግጥ እስከ አፍንጮ በር ድረስ አይባልም፣ ፕሮጀክቱ እስከ ፒኮክ ድረስ ነው የሚቀጥለውና የወንዝ ዳር ካልን እንግዲህ ከዚህ ጀምሮ ነው የምንጀምረው ማለት ነው። የትላንትናው ምሽት ያየ ነው ከዚህ ከተራራው በስተጀርባ ወይም ደግሞ ተራራው መሀል ላይ ነው በጫካ የሃይኪንግ ወይ ያለ በሱ እያደረግን በደረጃ ነበር የገባ ነው። ምናልባት ብዙዎቻችሁ ስላያችሁት ያያችሁት ይመስለኛል። ካላያችሁት ደግሞ እዛ ጫካው ስር ያለውን ፕሮጀክት እንድትጎበኙ ተጋብዛችኋለሁ። የዛሬ ጉብኝቴ ግን የምናደርገው እንግዲህ ይሄንን እየተመለከትን በቀጥታ ወደታች የምናመራ ይሆናል። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ እንድትቀላቀሉ እንጠይቃችኋለሁኝ። ነባር ቤተሰቦችም ደግሞ ላይክ በማድረግ ቪዲዮውን ብትጀምሩት ደስ ይለኛል። ሀሳብ አስተያየታችሁንም ኮመንት ላይ እንድታስቀምጡልኝ ጠይቃችኋለሁ። እንግዲህ አስፋልቱን ይዘናል። አሁን ዙሪያው እንደምትመለከቱት ዋናው ከዚህ በታች ከተራራው ጫፍ ያለው ያ የተዘጋው ፓርት ነው። ሁለተኛው ግን ከዚህ በታች የሚገኘው ከአስፋልቱ ወደ ታች ያለውን በመግቢያው አድርገን እንገባና ወደ ታች እንቀጥላለን። ዙሪያው እንግዲህ ከዚህ በፊት ምን ሊሆን ይችላል የሚለው ያው ብዙዎቻችሁ ወንዝ ዳር ልማት ላይ የነበሩ የቤቶች እንደሚኖሩ ወይም ደግሞ ወንዝ ዳር ላይ የሚኖሩ አይነት ቤቶች ብዙዎቻችሁ ታውቃላችሁ። የተለያዩ ወንዞች ላይ ደግሞ ስንመለከት እንደነበረው በተለይ ደግሞ እነዚህ ሰው በይዙም ብሎ የሚይዛቸው በፕላን ያልተመሩ ወይም ደግሞ ልክ የቀበሌ ቤት ያልሆኑ ሰዎች ሄደው የሚይዟቸው ምናልባት የኪራይ መክፈል ያቃታቸው እንደዚሁም ደግሞ የተለያየ እንደ ይዞታም ሄደው በመያዝ ከዛ ይዞታቸውን እዛ አካባቢ የሚመሰርቱ ሰዎች ነው ወንዝ ዳር ልማቶች ላይ በብዛት የሚያዙት። ከዛ በኋላ እንግዲህ አሁን አዲስ አበባ ላይ አብዛኛው ቦታ የወንዝ ዳር ልማት ለልማት እንዲውል እየተደረገ እዛ አካባቢ ደግሞ ለወንዙ በጣም ቀረቤታ ያላቸው ሰዎች ደግሞ ቤቶች
እየፈረሱ ወደ ሌላ አቅጣጫ እንዲሄዱ እንደሚደረግ ይታወቃል። እንግዲህ እኛውም እጣ ፈንታው ወይም ደግሞ የነበረው እንደዚሁ ነው። ቤቶች ናቸው የነበሩበት። ከዛ በኋላ ይሄ ልማት ቆይቷል። በእርግጥ ከተጀመረ ክረምት ላይ እያየ ነው ነበረ። ክረምት አንዴ መጥቼ ነበር። ከዛ በኋላ ምናልባት አንድ ወር በፊት አይተነው ነበር እዚህ ፕሮጀክት ላይ። ዛሬ ደግሞ ተመልሰን ወደዚሁ ተገኝተናል ማለት ነው። እንግዲህ እዚህኛው ቦታ ላይ ከሌላው ለየት የሚያደርጋቸው በርካታ አዳዲስ ላንድ ማርኮች አሉ። እንደዚሁም ደግሞ እንደዚህ ሐውልቶች፣ የቦታውም ደግሞ አቀማመጥ ለየት ያለ ስለሆነ በዚህ በተራራዎች እንደዚሁም ደግሞ የተከበበ የሸንተረሩ ደግሞ ምናልባት ኮንሶ ወይ ደግሞ ሌሎች ፊልሞች ላይ እንደምናያቸው ስፍራዎች ሁሉ አንዳንድ የአውሮፓ ሀገራቶች ላይ ገጠር ከተሞቻቸው በተለይ የመሬት አቀማመጡ የሸንተረሮቹ ምናምን እሱን ነው የሚያስታውሰን አይነት ስለሆነ ለየት ያለም ነው። ዙሪያው እንደምታዩት ያው ጫካዎች አሉ። ከዛ መኖሪያ ቤት ከጫካው ስር ማለት ነው በርካታ ቤቶች ይታያቸዋል። ያው ጣራ እንደሚታያችሁ ተስፋ አደርጋለሁኝ። ከስሮቹ ላይ ደግሞ እዚህ አካባቢ በነገራችን ላይ አዳዲስ ነዳጅ ማደያም ጭምር አለ። እንደዚሁም ደግሞ አርቲስቲክ የሆኑ ቦታዎችም አሉ። ወደታችሁ ደግሞ ዘለቅ እያለን ስንሄድ ወደታችሁ ወደ አረንጓዴው ፊት ለፊት ወደሚታየን አቅጣጫ ወደዛ ድረስ እንሄዳለን። እዚህ ስሮቹ መሀል ላይ ደግሞ የተለያዩ ቅርጻ ቅርጾች የተቀመጡ አሉ። በየዳገቱ ዳር ላይ ደግሞ የተሰሩ እነዚህ ትንሽ ቤቶች ልክ አሁን ወደ ምዞርበት አቅጣጫ ማለት ነው በዚህ በግራ በኩል እንደምታዩት አይነት ቤቶች በርከት ያሉ አሉ። እነሱ ምናልባት ለእይታ ደግሞ አሪፍ እይታ እንዲኖር ከፍ ካለ ቦታ ላይ ስለሆነ ማለት ነው። ምናልባት ያ የተዘጋው ቤት ላይ ደግሞ ከዚህም ከፍ ያለ ተራራ ቦታ ላይ ስለሆነ እሱ ደግሞ ሲከፈት የተሻለ እይታ ያለው በጥሩ ሁኔታ ልትጎበኙበት የምትችሉት አይነት ስፍራ ነው። አሁን ላይ ስላልተከፈተ በእርግጥ ፕሮጀክቱ ካሁን በኋላ የሚጨምሩለት ነገር ያለ አይመስለኝም። ኦልሬዲ በፊትም ስንመጣ እየተጠናቀቀ የነበረ አይነት ስራና ይቀር የነበረው እዚህ ዳገቱ ላይ የነበረው ነው። ከሱ ውጭ ግን እዛች አረንጓዴ ልክ ፒኮክ ጋር እንደተሰራው አይነት ኮረብታ የሚመስል የሰሩት አለ። ከዚህ ውጭ የህፃናት መጫወቻ ስፍራዎች አሉ በየመሃሉ ላይ። ተሻግረን በዛኛው አቅጣጫ እናመራለን። ሌላ እንግዲህ የመስታወት ድልድይ እዚህም አለ። የመስታወት ድልድይ እየተሰራ ምናልባት ሃይላይት ላይ ያያችሁት ይመስለኛል፣ ወንዙ ላይ ያለው ማለት ነው። እሱ ጋር እንሄዳለን። እንግዲህ የምታዩት ዳገቱ ከዚህ በፊት ሲሰራ ነበር እኛ ስንመጣ እቺ ነጯ ፈረስ ያለችበት ጋር ማለት ነው። እንዲህ ዳገቱ ቀለም ተቀብቶ እንደዚሁም ደግሞ ምናልባት ለፍሳሽ ማስወገጃ የሚመስል እንደዚሁም ቅርጽ የያዘ እንዲሆን አድርገውታል። እሱን አለፍ ብላችሁ ደግሞ ስታመሩ ልክ እንደ አትሌቶችን የሚያስታውስ ዳገቱ ላይ ተሰሩ አሉ ሐውልቶች ማለት ነው። እነሱን ደግሞ እንጎበኛለን። ከዛ በቀጥታ ወደ የነዳጅ ማደያው በስተጀርባ አድርገን ወደዛ በኩል ያው የሳይክል መንገድም የተሰራለት አለ። ወክ በማድረጊያ በእግር መንገድ ወይም ደግሞ በመረማመጃው አድርገን በቀጥታ ወደ ታች አድርገን እናመራለን ወደ ቁልቁለቱ ማለት ነው። እንግዲህ አቅጣጫችን የሚሆነው ለዛች አረንጓዴ ስፍራ ወይም ደግሞ አረንጓዴ ኮረብታ የሚመስለው ነገር ወዳለበት አቅጣጫ ወደዛ አድርገን እናቀናለን። እንግዲህ እስከቻላችሁ ድረስ አብራችሁን እንድትቆዩ ጋብዛችኋለሁኝ። ያው ዙሪያው እንደምትመለከቱት እጅግ በጣም ነው የሚያምረው። ምናልባት ሌላው ሀገራችን ላይ እንዲህ አይነት እንትኖች ልናይ የምንችለው ምንም እንኳን እንደዚህ ብረታ ብረት ወይም ደግሞ እንትኖች ባይኖሩትም ወደ ኮንሶ አካባቢ ብዙ ጊዜ እርከንን መሸርሸር ወይም ደግሞ አፈሩን ለመከላከል የሚጠቀሙበት የራሳቸው የሆነ ሲስተም አላቸው። በዚህ እነሱ ዩኒክ ናቸው። ሌላው ቦታ ላይ የሌለ ምናልባት የኮንሶዎች አሻራ ያረፈበት አይነት እንትን ነው የሚመስለው። እዚህኛውም ስፍራ ዳገቱ ላይም ከዚህ በፊት እዚሁ ፕሮጀክት ስናይ እዚሁ ተራራው ላይ የተወሰኑ ቤቶች እንደነበሩ ኮመንት ላይ የነገራችሁኝ ቤተሰቦች ነበራችሁ። ያው ስፍራው ዲቴል እዚህ አካባቢ ምናልባት ነዋሪ የሆነ ሰው እንደዚሁም ደግሞ ተወሰነ ተመላልሶ ያየው ሰው ካልሆነ በስተቀር እያንዳንዱ ከዚህ በፊት የነበረውን ታሪክ ሊያስታውሰን የሚችል ሰው ብዙ ሰው አይኖርም። እኔም ምናልባት እንደ ከተማ ላይ ወደ መሀል አካባቢ እንዳሉ ሰፈሮች በደንብ ዲቴሉን አላውቀውም። ለዛም ስለሆነ ያለውን አካባቢ እየጎበኘን ግን ቪዲዮን የምንቀጥል ይሆናል።
እንግዲህ የወንዝ ዳሩን ተከትሎ የሚሰራው ፕሮጀክት ያው እንጦጦ ስር ጀምሮ እስከ ፒኮክ ድረስ እስኪጠናቀቅ ከ21 ኪሎ ሜትር በላይ ነው የሚሸፍነው። ፒኮክ እስኪደርስ ድረስ ያው መቀጠያ አሁን ወደምንሄድበት አለ። ከሱ አለፍ ብሎ ደግሞ እንደ ቀጨኔ የቀጨኔን ይዞ ደግሞ በቀጥታ ወደ አፍንጮ በር አቅጣጫ ድረስ ይሄዳል። ከዛ በኋላ ነው እንግዲህ በራስ መኮንን ድልድይ በኩል አድዋ ፓርክ አድርጎ ወደ ፉሎ አካባቢ ከአምባሳደር በላይ ያለው ማለት ነው ወይም ደግሞ የድሮ ቄራ አካባቢ አድርጎ አምባሳደር ጊዮን እስጢፋኖስ እያለ ነው እስከ ባምቢስ ከዛ ፒኮክ ጋር የሚደርሰው። ዙሪያው እንደምትመለከቱት አሁን እነዚህ አልነበሩም። ኦሬዲ ችግኞችም የተተከሉበት ነው እዚህ ከተራራው ስር እንደምትመለከቱት ማለት ነው። ዙሪያው እጅግ በጣም የሚያምር ለየት ያለ አይነት ፕሮጀክት ነው። ኢቭን እነዚህ ቤቶች ሁላ ያኔ ትዝ ይለኛል እየገባው እስከ ዳር ድረስ እየሄድኩ እዚህ ጣራው ላይ ሳስጎበኛችሁ ነበር። አሁን ላይ ኦሬዲ እንዳለ መግባት እንዳይቻል ወይም ደግሞ አጥረውታል። አጥር እንኳን ባይባልም በገመድም ቢሆን ምልክት አድርገውበታል እንደተከለከለ። ያኛው ሙሉ ለሙሉ የከፍ ያለው ቦታ የታጠረ ስለሆነ ወደዛ አቅጣጫ መሄድ አንችልም። በምንችለው አቅጣጫ ግን ወደ ታች ድረስ ዞረን የምንመለከት ነው የሚሆነው። እንግዲህ መገኛው ይሄ ጉለሌ ላይ ነን ያለ ነው። ምናልባት ቦታው በትክክል ያለው ብዙ ሰው ምናልባት ላያውቀው ስለሚችል እንግዲህ በ6 ኪሎ አድርጋችሁ በቀጥታ ወደ ሽሮ ሜዳ ከመጣችሁ በኋላ የሽሮ ሜዳ ገባ ማዕከሉ በስተጀርባ በኩል አድርጎ ነው ወደ መንደር አድርጎ ነው የሚሄደው። እንግዲህ ሌላ ቀጥታው አስፋልቱን ደግሞ ከወጣችሁ ከሽሮ ሜዳ የዚህ ጴጥሮስ ሆስፒታል ወዳለበት ወደ ሌላኛው እንጦጦ ተራራ ወይም ደግሞ ወደ ቁስቋም አድርጎ ወደዛ ነው የሚያመራው። ያ ወንዙ እዚህ ጋር እንደምትመለከቱት በድልድዩ ስር የሚወርድ ወንዝ ነው ያለው። ተሻግሮም እዛ ጋር ጎጆ ቤቶችና እንደዚሁም ደግሞ እነዚህ ከጫካ እንጨት ለቅመው የሚመጡ እናቶችን ለማስታወሻ የሚሆን የተቀመጡ የነሱ ሐውልቶች አሉ። ያው እዚህ አካባቢ እንዳጋጣሚ አሁን ሪከርድ ውስጥ ባይገቡም የተለመዱ ናቸው እንደዚህ አይነት እናቶች አሁንም አሉ። በነገራችን ላይ እንግዲህ እነዛ ታታሪ እናቶች ወንድ እንኳን ሊሰራው የማይችለውን ከባድ ስራ ከተራራው ተሸክመው ነው የሚመጡት። በጣም ደግሞ ግዙፍ ተለቅ ያለ ሸክም ነው የሚሸከሙት። በጣም ጠንካሮች ናቸው። ያው እንግዲህ እነዚህ የምትመለከቱት ያልኳችሁ የአትሌቶችን የሚያስታውስ ሐውልት የተሰራበት ይህ ስፍራ ነው። እንግዲህ ከተራራው ግርጌ ላይ ነው ያለው። እንግዲህ ወደ ጫካው ስር የገባሁት በዛኛው ፊት ለፊት በምትመለከቱት መንገድ ነው። የትላንትናውን ፕሮጀክት ያየ ነው እዛ ስር ነው ያለው። እንደዚህ ስቴዲየሙ ምናምን ያለበት ማለት ነው። ስቴዲየሙ በነገራችን ላይ እያለቀ ነው የሚገኘው። ተወሰነ በዚህ ደረጃ አለው። ወደ ተራራው ትወጣላችሁ። ከዛ ወደ መሃል የወንዝ ወይም ደግሞ ወንዝ አለ። የወንዙ ዙሪያ ላይ እነዛ የተሰሩ ትንንሽ የሚመስሉ ድንኳን የሚመስሉ ወይም ደግሞ እነዛ ቤቶች ያሉት ወንዙ ዳር ላይ ነው የተሰሩት። እኛ ግን ዛሬ በዚህኛው ወደ ግራ ዞረን ቀጥታ ወደ መቀጠያ ወንዝ ይዘን ወደ ታች የተወሰነ እናመራለን ማለት ነው። እንግዲህ የመጣነው መንገድ ይሄንን ይመስላል። እንግዲህ የመስታወት ድልድዩ ጋር ደርሰናል ኦልሞስት። እንግዲህ ፊት ለፊት የምትመለከቱት አብዛኛው መኖሪያ ቤት ነው።
እኛ በዚህ በሚቀጥለው መታጠፊያ እናመራለን። ምናልባት ሁለቱም ጋር ለማየት እንዲመቸን ማለት ነው። እንግዲህ ከዚህ በቀኝ በኩል እነዛ ጎጆ ቤቶች አጠገብ ነው የሚገኘው እዚህ ማዲያው። እሱ አጠገብ የተሰራ የተወሰነ እንደ ኮረብታው ወይም ደግሞ እንደ ዳገት ላይ መመልከቻ ስፍራ አለ። ከሱ ስር የህፃናት መጫወቻዎች ጨምሮ የተለያዩ ነገሮች የተሰሩበት ስፍራ ያልኳችሁ እዛ ጋር ነው ያለው። ያው እንግዲህ በዚህ በኩል ወክ ማድረጋችን የተሻለ ነው። ምናልባት በዛኛው በኩል ብንሆን ሁለቱንም አቅጣጫ ለማየት ላይ መቸንም ስለሚችል እንደገና ደግሞ ተወሰነ የፀሐይ ጨረርም ስላለ የኛው አቅጣጫ የተሻለ ነው። እንግዲህ ፊት ለፊት መቀጠያ የሚል ይታየኛል። ያው መቀጠያ የወንዙ ስም ነው። ወንዙ መቀጠያ ስለሚባል ስያሜው ከዛ የወሰደው ነው። ነዳጅ ማደያው ከዚህ በፊት ስንመጣ ስራ አልጀመረም ነበር፣ ገና አዲስ ነው የነበረው። አሁን ላይ ኦልሬዲ ስራ ጀምሮ አገልግሎት እየሰጠ ነው የሚገኘው። በነገራችን ላይ ቀርጬ ሲጨርስ ሰሞኑ ምናልባት የነዳጅ ሰልፍ አለ መሰለኝ ከተማው ላይ። እዚህም ሰልፍ አይቻለሁኝ የተወሰነ። እንግዲህ የቀኝ አቅጣጫው ወደ መኖሪያ መንደር መግቢያ ሲሆን የተወሰነ እዚህ አካባቢ ያሉትን የዚህን ስራው አጠገብ ጋር ደርሰን ተመልሰን መጥተን ወደ ታች እንወርዳለን። እነዚህን ስራዎች ደግሞ እዚህ ሰፈር ሌላው መለያ ምልክቶች ናቸው። በእርግጥ እያንዳንዱ ነገር ትርጉም ይኖረዋል። ትርጓሜው እኔ እስካሁን ድረስ ያው ስለዚህኛው አልገባኝም። ምናልባት ስለዚህ ፕሮጀክት ዲቴል የምታውቁ ደግሞ ካላችሁ ኮመንት ላይ ልትነግሩን ትችላላችሁ። እዚህ ጊዮን ጋር የተሰራው ሪንግ ወይም ደግሞ ቀለበት የሚመስለው ነገር እንግዲህ እንደምታስታውሱት ብዙዎቻችን እንደ ቀለበት ነበር እንትን የምንለው። ነገር ግን ሴት ልጅን የሚወክል በጣም ዩኒክ ወይም ደግሞ የረቀቀ ትርጓሜ ያለው ላንድ ማርክ እንደሆነ ከዚህ በፊት በአንድ ቪዲዮ ላይ የክብርት ከንቲባ አዳነች አቤቤ እያስጎበኙ ነበር። እንግዲህ እነዚህ የወንዝ ዳር ልማቶችን ስለሱ ገለጻ ሲያደርጉ ምናልባት ብዙዎቻችሁ የሰማችሁ ይመስለኛል። እንደምትመለከቱት ዙሪያው አካባቢ በጣም ነው የሚያምረው። ምናልባት እንደው አሁን በጋ ላይ ስለሆነ የተወሰነ ነጣ ብሎ ወይም ደግሞ ሳሮቹም የተወሰነ ደርቀው ካልሆነ በስተቀር ምናልባት ክረምት ላይ ደግሞ በሚዘንብ ወቅት ከዚህ የተሻለ የሚያምር እንደዚሁም ደግሞ ብዙ ሰው ሊጎበኘው የሚችለው አይነት ስፍራ ነው። ተመልሰን ወጥተን እንግዲህ ቀረንን ወደ ታች ወርደን በሳይክል መንገዱ አቅጣጫ አድርገን ማለት ነው ምን ጎበኘ ነው የሚሆነው። ያው እንደምታዩት ማዲያው እየሰራ ነው የሚገኘው። እንዲህ አይነት ስፍራዎች እንግዲህ ለአካባቢው ማህበረሰብ ብቻ ሳይሆን እንግዲህ ምናልባት ደግሞ ለሚጎበኝ ሰው ወክል ማድረግ ለሚፈልግ
ከቦታ ቦታ ተንቀሳቅሶ ደግሞ ያሉትን ነገሮች ማየት የሚያስደስተው ሰው ይኖራልና ለእንደዛ አይነት ሰው ደግሞ ሌላው አሪፍና ጥሩ መዳረሻ የሚሆን አይነት ሰፈር ነው። እንግዲህ አራዳ ፓርክ አሁን ምን ያክል ኢቭን ለቱሪስቶች ጭምር እንደዚሁም ደግሞ ለእንግዶች ጭምር እንዲያዩት ወይም ደግሞ እንደ ግብዣ የሚቀርብላቸው ስፍራ ውስጥ አንደኛው እሱ ነው። ሰሞኑ እንግዲህ ባለፈው ስፒድ ነበር እዚህ የመጣው። እሱም ሲመጣ ያስጎበኙት አንዱ እሱን ነበረ። ሁለተኛ የአርሰናል ተጫዋች የነበረው ባካሪ ሳኛ የሚባለው እግር ኳስ ተጫዋች አሁን የቀድሞ ማለት ነው። አሁን እንኳን እየተጫወተ አይደለም። እንግዲህ እሱም ከጎበኛቸው ስፍራዎች ውስጥ አንደኛው አራዳ ፓርክ ነው። አራዳ ፓርክ ደግሞ እንግዲህ እሱኛው አልቋል፣ እንዳለቀ ይታወቃል። ጊዮን ጋር ደግሞ የሚገርም ሌላው ሁለተኛው ፕሮጀክት ነው ያለው። ምናልባት ፒኮክ ጋር ደግሞ ሶስተኛ የሚጠናቀቅና ሶስተኛው ሌላ አሪፍ መዳረሻ የሚሆን አይነት ስፍራ እሱ ነው የሚሆነው። በእርግጥ እና ኢሬቻ ፓርክ ያለበት የዚህ እስጢፋኖስ ጀርባ የሚገኘውም እሱኛው ፕሮጀክት ደግሞ በምሽት በጣም ነው የሚያምረው። እሱኛው ደግሞ ሌላኛው መዳረሻ ስፍራ ልክ እነዚህም ደግሞ ክፍት ሲሆኑ እንደዚሁም ደግሞ ሙሉ ለሙሉ አልቀው ሲጠናቀቁና ለህዝብ ክፍት ሲደረጉ ኦፊሻሊ ማለት ነው። አሁንም ሰው እየጎበኘ ነው። ሌሎቹ መዳረሻዎች እንደዚሁም ደግሞ ሌላ የቱሪስት መስህብ መሆን የሚችሉ ስፍራዎች ናቸው። እንግዲህ በቀኝ በኩል በዚህ የህፃናት መጫወቻ ስፍራ ይታየኛል። ሌላ እንግዲህ ከዚህ ወደዛኛው ወደ ግራ በኩል ዳገት ማቋረጥን ብትፈልጉ ድልድይ እየተሰራች አለች። በድልድዩ አደርጋችሁ በቀጥታ ቀደም የመጣነውን ዞሮ መመለስ አይጠበቅብንም። በቀጥታ ወደዛ መሻገር ይቻላል። ክረምት ላይ ስመጣት እዚህ ይለኛል። እዚህ ስር ልብስ የሚያጥቡ ሰዎች ሁላ ነበሩ ወንዙ ላይ ማለት ነው። ይሄ ፕሮጀክት ያኔ ገና ጅምር በነበረ ወቅት ማለት ነው። ቤቶችም እንግዲህ ዙሪያ ላይ ያሉት ተመሳሳይ አይነት ከለር ተቀብተው አንድ አይነት እንዲመስሉ ተደርጓል። ኢቭን ሳይዛቸውም ተመሳሳይ ነው የሚመስለው። በዚህ ወደ ታች ማለት ነው መሻገሪያ ድልድዩ ያለበት። እንግዲህ ሌላ የሚከፈት እዚህ በሸራ የሸፈኑት እንደምታዩት ሌላ አይነት ምልክት አለ። እንግዲህ እሱን ደግሞ ሲያልቅ ምን እንደሆነ ወይ ደግሞ ፕሮጀክቱ ሙሉ ለሙሉ ሲጠናቀቅ የምናየው ነው የሚሆነው። እንግዲህ ወደ መዳረሻችን እየተቃረብን ነው ይታየኛል። እንግዲህ ምልክቱ ጠጋ ብለን ወደዛው አካባቢ ስሩ አካባቢ ጋር ምን እንዳለ ተመልክተን የዛሬ ጉብኝታችንን እናጠናቅቃለን። እንግዲህ ታክሳችሁ ስለተከታተላችሁኝ እጅግ በጣም ነው ማመሰግነው። ነገ ደግሞ በሌላ ቪዲዮ መለሳለሁኝ። እንግዲህ ያው ሀሳብ ስለጨረስኩኝ ሌላ በድምጽ ልላችሁ የምችለው ነገር ስለሌለኝ የቀረችዋን በምስል አብረን እንቀጥላታለን። ኦሬዲ ወደ ማጠናቀቂያችንም እየተቃረብን ነውና ሀሳብ አስተያየታችሁን ማስቀመጣችሁን አትርሱ። ሰብስክራይብ ማድረግ አትርሱ። ቪዲዮውን ደግሞ ላይክ ብታደርጉት ደስ ይለኛል። እንግዲህ ነገ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። ቻው፣ መልካም ጊዜ።